አብርሽና ኤርሜላ ምን አክል ደግ እንደሆኑ ምን አክል ጥሩ ነገር እንደሚያስቡ ክፋት ምን ውስጣቸው እንዳለ ምን አክል እንደሚያሳይ እንግዲህ በዚህ ቪዲዮ ራሱ ማወቅ ይቻላልና ካንዳንድ ነው የሩታ ፍራቻ ምናምን አይቶ እንግዲህ ካንዳንድ ነው ያነሱላት ክሱን ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ቤተሰቦቼ እንግዲህ ዛሬ መጥቻለሁ። ዛሬ ስመጣ ግን በጣም ደስ እያለኝና በደስታ ቪዲዮ ነው የመጣሁላችሁ። የኔ ውድ ቤተሰብ ደስታሽ ምንድነው አትሉኝም? ምንድነው በምንድነው የተደሰትሽው አትሉኝም? እና እንደምታወቀው ከዚህ በፊት ተናግሬያለሁና እና አብርሽና ኤርሚ የደግነታቸው ጥግ ታይቶ ከሀገር ወጥቶ ሰላማዊ ህይወት እንዲኖሩ ስፖንሰር አግኝተዋል ከውድ ቤተሰቦቻቸው። እና ይሄ ደግሞ አስደሳች ዜና ነው። ደስ አይልም? ቤተሰብ በጣም አስደሳች ነገር ነው፣ ደስ የሚል ነገር ነው። ምክንያቱም የሰው ሰላም መፈለግ፣ የሰው ደስታ መፈለግ ከምንም በላይ ትልቅ ነገር ነውና በጣም ነው ደስ ያለኝ። ምክንያቱም ከዚህ የሚያስጠላ ህይወት ከዚህ ከሚያስጠላ ኑሮ ወጥቶ ይመስለኛል በቃ ከዚህ በኋላ ከሀገር ከወጡ ደስ የሚል ኑሮ እንደሚኖሩ ተስፋ አደርጋለሁ። በተሻለ ኑሮ እንደሚኖሩ ተስፋ አደርጋለሁ። ሁሌ መነጫነጭ አይኖርም ማለት ነው። ነፃነት ነው በቃ ከዚህ በኋላ እና የደግነታቸው ጥግ እንግዲህ እዚህ ድረስ ነው። የደግነታቸው ጥግ ምንድነው ያደረጉ ካላችሁኝ እንግዲህ በሩታ ላይ ክስ እንደመሰረቱ ታውቃላችሁ ሁላችሁ። ክሱን ግን የሩታን ሁኔታ አይቶ እና ደግሞ እናትና ልጅ መለየት እንደሌለበት አይቶ አምኖ ክሱን አነሱላት ማለት ነው። እኛ አንቺን መክሰስም ሆነ ማሳሰር አንፈልግም። የናንተ ሴራና የናንተ ተንኮል ነው ሲጀመር በጀመራኑ ወደዚህ ነገር የወሰደን በማለት ክሱን አንስተዋል። እሱም ደስ የሚል ዜና ነው። ማንም የማንንም ክፋት፣ የማንንም ተንኮል፣ የማንንም ጉዳት፣ የማንንም ውድቀት አይፈልግም አይደለ? ስለዚህ ክሱን ስላነሱላት ሩታዬም ደስ ብሏታል። እንኳን ደስ አለሽ። ያው ከልጅሽ ጋር ተለያይተሽ መኖሩ በጣም ከባድ ነው። ያው የወለደ ያውቀዋልና ግን አንቺም ተረጋጊ፣ ረጋ በይ፣ ተረጋጊ ሩታ። በጣም አንቺ ብዙ ጊዜ ከሰሻል፣ ብዙ ጊዜ ስታነሺ ስትከሺ ኖረሻል። ህግ ላንቺ ብቻ መስሎሽ ነበረ፣ ግን ህጉ ደግሞ ለሁሉም እንደሚሰራ ስታምኚ ልክ እነሱ ሲከሱሽ በጣም ፍራቻ ውስጥ ገብተሽ ልጁን ይዘሽ ወደ ቤተሰቦችሽ ልሸሺ ነበረ። አልተሳካም። እንደዚህም ከምትጉላይ እኛ ችግር የለብንም ክሱን እናነሳለን ብሎ እንግዲህ አብርሽና ኤርሜ ክሱን አንስቶልሽ ወደ ደስታ አምጥቶሻልና ከዚህ በላይ እንግዲህ ምንም ደስታ የለም። ሌላው ደግሞ አብርሽና ኤርሜላ የደስታ ህይወት የደስታ ኑሮ አብሮ ለመኖር ስላሰቡና ስላቀዱ በጣም ደስ ብሎኛል። በዚህ አጋጣሚ ዳኒ ሮያል ወንድሜ ቴንክ ዩ ሶ ማች ይሄን እድል ይዘህላቸው ስለመጣክ ማለት ነው። ይሄን ዜና ስላሰማሃቸው ለኛም ስላሰማህን እናመሰግናለን። ኤርሚ በነገራችን ላይ በጣም ደስ ብሎታል ይሄ እድል ሲመጣላት ማለት ነው። በጣም ደስታን አይታችኋል ፊቷ ላይ ስለበስማ እኔ እንጃ የሆነች ፍልቅልቅ የሆነች ልጅ እኮ ናት። በቃ ለምንም ለሁሉም ነገር የምትመች ደስ የምትል ልጅ ናትና አብርሽ ግን ቅር ብሎታል። መሄድ አልፈለገም። ምንድነው አብርሽዬ ወንድሜ ምንድነው? ምን አስበክ ነው ማለት ቅር ብሎሃል? ሀገሬን ምናምን እያልክ ነበርና ሀገሩን የማይፈልግ ሰው የለም። ሁሉም ሰው ሀገሩን ይፈልጋልና ሀገሩን የሚጠላ የለም። ሀገሩ ወጥቶ መኖር የሚፈልግ ሰው ማንም የለም። መሰደድን እኮ ስደትን ማንም አይፈልግም እኮ ያለው ነገር ነው እንጂ ያለው ሁኔታ ነገር ነው የሚያስገድደው የሰው ልጅ እንዲሰደድ። ከዛን ውጪ ሀገሩን ማንም አይጠላምና ይመስለኛል እኔ ሳስበው ግን ከሩታ ርቀ መኖር አትችልም አይደል አብርሽ? ከሩታ ርቀ የመኖር አቅሙ የለህም። አሁንም ለሩታ ስሜት እንዳለህ ነው ፊትክ ላይ የሚያሳየው ማለት ነው። ገባክ? ለምን ዳኒ ራሱ ነግሮሃል እንዴ? ሀገርህ እኮ በጣም ምትናፍቅ ከሆነ እየተመላለስክ ሀገርህን እያየክ ቤተሰቦችህን እያየክ መሄድ ትችላለህ ብሎክ ነበረ። ግን አንተ ፍቃደኛ አይደለህም። ለምንድነው? ልጅ ነው። ከልጁ ርቆ መኖር በጣም ከባድ እንደሆነ ያው ይታወቃል። ግን አንተ የልጅ ነገር ብቻ ሳይሆን ያሳሰበክ የሩታ ነገር በጣም አሳስቦሃል። ከሷ መለየት ከሷ መራቅ የፈለካት መስለም እንደምናየው እንግዲህ ሁሌ ቪዲዮ ላይ ትመጣላችሁ። እንግዲህ ቀናቶች፣ ወራቶች፣ አመታቶች ተቆጠሩ። እንግዲህ ጸባችሁ ከተጀመረ ማለት ነው። አንድም ቀን መፍትሄ ኖሮ አያውቅም።
ታፋታን ትላላችሁ፣ ትገናኛላችሁ፣ አንገናኝም ትላላችሁ ምናምን እና እኛንም አታታልሉን። አንዳንድ ጊዜ እኛ ላይም አትቀልዱ፣ እኛ ላይም ድራማ አትስሩ። አንዳንዴ እውነታውን ነገር ተናገሩ። ምንድነው እንዴ? አንተ ልብህን አስተካክል፣ አቋምህን አስተካክልና በቃ ሄርሜላ ጋር መሆን ከሆነ ፍላጎትህ ከሄርሜላ ጋር ሆን፣ ነገሮችን አስተካክል። ሌላው ምን ለማለት ፈልጌ ነው ማለት የምፈልገው ነገር ሌላው ማለት ነው ያንተ ወንድሞች ምን ሆነ ነው ይሄን አክል እንደዚህ ጥምድ ያደረጉክ? ምንድነው እንዴ? ለአኒ ማለት በአንተም ወገን በሩታም ወገን እንዲሆኑ ሳይሆን በሐቅ በእውነታው ወገን ከእውነታው ጎን ቢሆኑ ጥሩ ነው ነው የምለው። ምክንያቱም ተላላቆችክ ናቸው። እንዴት ይሄን አክል እንዴት አንተ እንድትታሰር አንተ መጥፎ ቦታ እንድትወርቅ ሲገፋፉ ነበረ። ሩታንም ተንኮል ሲያሳዩት ነበረ። እሷ እንድትከስክ እንድታሳስርክ ሲያደርጉ ነበረ። ገባክ? በፊት ግን ይሄን አክል ለምን ወንድሙ ላይ እንዴት ይጨክናል? ይሄን አክል ሩታ እህታቸው ናት። ጥሩ ነገር መምከር፣ ወደ ጥሩ መንገድ መመለስ ነው ሩታን። እሷ ሁሌም በመጥፎ መንገድ እየሄደች ነው፣ በተንኮል እየተመራች ስለሆነ እሷን መምከር፣ ወደ ጥሩ መንገድ መመለስ ነው እንጂ እንዴት ነው አንድ ሰው በማይሆን መንገድ በሚሄድበት ሰዓት እንዴት ያበረታታል? እንዴት ያበረታታል? ከመጥፎ መንገድ ሰውን ይመልሳል እንጂ ወደ መጥፎ መንገድ ሰውን ይገፋፋል? ለማንኛውም ሁሉም ነገር እንዲስተካከል ተስፋ አለኝ እና ለእናንተም ደግሞ ጥሩ እድል መጥቶላችኋል፣ ተጠቀሙበት። ኤርምዬ እንግዲህ እንኳን ደስ አለሽ፣ ደስ ይበልሽ የኔ ውድ እህት እና ደግሞ ይሳካል፣ ጥሩ ኑሮ ትኖራላችሁ፣ ትጋባላችሁ ተስፋ አደርጋለሁ እና ደስ ይበልሽ ውድ ቤተሰቦቼ። የዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሰላማችሁ ብዝዝዝት ይበልልኝ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ወዳችኋለሁ። ቻው። መልካም በዓል ይሁንላችሁ።